ለቅዳሜያችን የሚጣፍጥ ቆንጆ ቀላል ኬክ አሰራር ነው ዛሬ ይዤላችሁ የመጣሁት። ሂዳይስ ኪችን ነኝ። እንዴት ናችሁልኝ? ደህና ናችሁ ወይ? እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሄዳለን። መጀመሪያ 3 እንቁላል እናደርጋለን። ግማሽ ኩባያ ስኳር፣ ቫኒላ፣ ትንሽ ጨው በእጃችን ቆንጠር አድርገን ይህንን አንድ ላይ በእንቁላል መምቻ ማሽን ካለን በሱ እንመታለን። ከሌለም በእንቁላል መምቻ በደንብ አድርገን እንመታዋለን። ልክ እንደዚህ ሲወፍርልን ግማሽ ኩባያ ዘይት እንጨምራለን። ትንሽ ደቂቃ እንመታዋለን። በመቀጠል ግማሽ ኩባያ ወተት እንጨምራለን። አሁንም ትንሽ እናዋህደዋለን። በመቀጠል ፍርኖ ዱቄት እናደርጋለን። አጠቃላይ 1 ከግማሽ ኩባያ ፍርኖ ዱቄት፣ 1 ከግማሽ የሚሆን የሾርባ ማንኪያ ቤኪንግ ፓውደር አድርገን በወንፊት የተወሰነውን ዱቄት ካደረግን በኋላ አንድ ላይ እናዋህደዋለን። የቀረውን ዱቄት ጨምረን አሁንም እንቀላቅላለን። ዱቄታችንን ከጨምረን በኋላ ቀስ አድርገን ማዋሃድ ነው ያለብን። ረጅም ሰዓትም መምታት የለብንም። ረጅም ሰዓት በመታነው ቁጥር ኬኩ በኋላ ሶፍት እንዳይሆን ወይም ጠንከር ያለ እንዲሆን ያደርግብናል። ከዛ ካዋሃድነው በኋላ ባትራችን ላይ እንገለብጠዋለን። ባትራውን መጀመሪያ ዘይት ቀብቼ ዱቄት ነስንሽበታለሁ እንዳይዝ። ከዛ በ180 ዲግሪ ሴልሺየስ ለ30 ደቂቃ እናበስለዋለን። 30 ደቂቃ በኋላ ኬካችን ደርሷል። ምናልባት በ30 ደቂቃ ካልደረሰ 5 ደቂቃ መጨመር ትችላላችሁ። ያው ኦቨናችን እንደየቤቱ የተለያየ ሊሆን ስለሚችል በጣም የሚግል ከሆነ በ170 ዲግሪ ሴልሺየስ መጋገር ትችላላችሁ። ዋናው ነገር ሳይበስል አለማውጣት ነው። እሱን ለማወቅ ደግሞ በቢላ ወይ በስቲኪኒ እዛ ኦቨን ውስጥ እንዳለ ወጋ አድርገን ስናወጣ ሊጥ አንድ ላይ የሚወጣ ከሆነ ከቢላ ወይ ከስቲኪኒው ጋር መብሰል ይቀረዋል። ስለዚህ ትንሽ ደቂቃ እንጨምራለን። ብዙ ጊዜ ከላይ ኩፍ ብሎ ቀልቶ ውስጡ ሳይበስል ስናወጣው ከወጣ በኋላ ውርድ ይልብናል ኬኩ። ስለዚህ መብሰሉን ማረጋገጥ አለብን። እንደምታዩት በጣም ሶፍት ነው። በጣም ነው የሚጣፍጠው። እናንተም ሰርታችሁ ሞክሩት። እንደወደዳችሁ ተስፋ አድርጋለሁ። አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።